ሃይ ሰላም፣ እንዴት ናችሁ? በሌላ ቪዲዮ ምን እያሰብኩ ነበረ? I was thinking about movements። እንቅስቃሴዎች እንዴት ይጀመራሉ? እንቅስቃሴዎች ማለት ፊዚክስ ሙቭመንት ሳይሆን ሶሻል ሙቭመንት ወሳኝ ነገር ስለሆነ አለ ሙቭመንት ነው የሚያስተዳድረን። መንግስት የሚሆነው የሆነ ጊዜ ሙቭመንት የሆነ አካል ነው። የሆነ ጊዜ ግንባር የሆነ አካል ፓርቲ የነበረ አካል መንግስት ይሆናል። መንግስት ደግሞ ሁላችን ያገባል እና እንደዚህ አይነት ሀሳቦች ከየት ይመጣሉ? ምንጫቸው ምንድን ነው የሚለውን አበዝ ኮንተምፕሌቲንግ ወንዛት እና ምንድነው የሆነው? የሰው ልጅ ከማሰብ ቦዝ ነው አያውቅም። የሰው ልጅ ሁል ጊዜ ያስባል እና የሚያስባቸው ሀሳቦች ሁለት አይነት ናቸው። አንድ ሀሳቦቹ ማንም እንዳውቃቸው የሚፈልጋቸው ሀሳቦች በአእምሯቸው ውስጥ የሆነ ሀሳብ ውል ይልና ኦማይጋድ እንደዚህ እኮ ብዬ ማሰብ አልነበረብኝም፣ ይሄ ነውር አይደለ እንዴ ምናምን፣ አረ ማንም እንዳይሰማኝ ምናምን ብላችሁ ትደብቃላችሁ። አንዱ ሀሳብ ያ ነው። እንደዚህ አይነት ሀሳብ አለ። ሁለተኛው ሀሳብ ደግሞ እንደዚህ ሁሉም ሰው እንደዚህ ማሰብ አለበት፣ ይህንማ ለሁሉም ሰው ማድረስ አለብኝ የምትሉት አይነት ሀሳብ አለ። ስለዚህ ያው አንዱ ሀሳብ ገመና ነው። ሌላው ሀሳብ ደግሞ ገዢ ሀሳብ መሆን አለበት፣ ሌላውንም ያሳምናል። መሰሎችን አላጣም ብላችሁ ለገበያ የምታቀርቡት ሀሳብ አለ ማለት ነው። ሰው ይገዛናል ብላችሁ ስለምታስቡ ሀሳቡ እና ከዚህ ውስጥ ዛሬ ስለ ሙቭመንት ስለሆነ ሀሳቢ ስለ ሁለተኛው ሀሳብ ስለሚሸጥ ሀሳብ ነው የምናወራው። ሀሳቦች ይሸጣሉ። ገዢ ካገኙ እነዛ ገዢዎች የሀሳቡ ባለቤት ይሆናሉ። ሌላም ሰው ገዢ ይኖራል፣ ያለዛ ይሸጣል። ከዛ ኮሚኒቲ ዊል ቢ ክሬኤትድ። እንደዛ ነው ሙቭመንት የሚፈጠረው። ያ ሙቭመንት ኦፍ ግሩፕ ሙቭመንቱ ለተለያየ ዓላማ ሪሊጂየስ ሙቭመንት ሊሆን ይችላል። ያው በታሪክ እንደምታውቁት ሪሊጂየስ ሙቭመንት ሊሆን ይችላል፣ ራሽናል ሙቭመንት ሊሆን ይችላል፣ ናሽናል ሙቭመንት ሊሆን ይችላል። ያው ራሽናል እና ናሽናል ስለሚለያይ ካልቸራል ሙቭመንት ሊሆን ይችላል። ምናልባት ደግሞ ሊንግዊስቲካል በቋንቋ ደረጃ የሚደረግ ሙቭመንትም ሊሆን ይችላል። ሙቭመንቱ የተለያየ መልክ አለው። ግን ሀሳቦቻችን የምናስባቸው ሀሳቦች የሚያሳፍሩን መሆን የለባቸውም። በየቀኑ እስኪ ሰቡት። በህፃነታችን የምንደብቀው ነገር ነበረ። ተወልደን እስከ 5 ዓመት ምናምን ድረስ ባለው ጊዜ የምንደብቀው ነገር የለንም። ምክንያቱም እንደብቅም ብንል አንችልም። አንደኛ ራሳችንን ማናቅም ነበረ። ራሳችንን ማወቅ ከጀመርን በኋላ የሚደበቅ ነገር የለም ማለት ነው። እንበላለን፣ እንጠጣለን፣ ምን የሚደበቅ ነገር አለን? ከዛ በኋላ ግን የሚደበቁ ነገሮች የበዙ ነው የሚመጡት በህይወት። አይ ቲንክ ያ እንደዛ አይነት ልጅነት ማሳለፋችን ከዛ ወጣትነት በኋላ ላይ ተጽዕኖ ያደርግብናል። ሀሳቦቻችን በሙሉ የሚደበቁ ነውር እየሆኑ ይመጣሉ። ነውሩ ግልጽ መሆን አለበት አይደለም። ያም በሌላ ቪዲዮ እመጣበታለሁ። እሱ ሌላ ችግር ነው። ግን ሀሳቦቻችን መገራት አለባቸው። የምታስበው አንተ ቤት ቁጭ ለህ ብቻህን የምታስበው ሀሳብ ሌላ ሰው መጥቶ ቢሰማህ የሚልህ መሆን የለበትም። ዋው ብሎ የሚያበረታታ መሆን አለበት። ያኔ ነው ሰው መሆን የምንችለው። ያኔ ነው ገዢ ሀሳብ እናመጣው ማለት ነው። እና ብዙዎቻችን ሀሳቦቻችን ቢፈተሹ አእምሯችን ውስጥ ምን እያሰብን እንደምንውል ቢታይ የሚያስቅ ይመስለኛል፣ ሁላችንም ጨምሮ። ግን በጊዜ ሂደት ማሻሻል አለብን። ሀሳቦቻችን ሌሎች የሚጋሩት መሆን ካልቻለ የሰው ባህሪ አይኖረንም ማለት ነው። ሰው በባህሪው እንዴት ነው? ሰው ጋር ነው የሚኖረው አይደል? መሰብሰብ ይወዳል፣ ማጋራት ይወዳል። በሀሳቡ ደግሞ በሆነ መጠን ዶሚኔት ማድረግ ይወዳል። ሀሳብ ሳይኖረን የምናስበው ነገር እኛ ራሳችንን የሚያሳቅቀን ወይም ደግሞ በጣም ቂላቂል ሆኖ አስበነው ብቻችን የምንስቅበት አለ።
ያ ሰምታይምስ ከሆነ ኢትስ ኦኬ አይ ቲንክ ኢት ኢዝ ሄልዚ። አንዳንድ ጊዜ ብቻቸውን ፈገግ ማለት አይ ዶንት ቲንክ ያ ችግር ያለበት አይመስለኝም። ግን ያን ያክል ሁሌ የሚያስቅ ሀሳብ ከሆነ ክላውን ሆን ማለት ነው። በቃ ጅልም ጅላጅልም አንድ ላይ ሆን ማለት ነው። ስለዚህ እስኪ እዚህ ቪዲዮ ላይ ኢግናይት ማድረግ የፈለግኩት ዋነኛው ነገር ሀሳቦቻችሁ ምንድን ናቸው? የሚደበቁ ናቸው ወይስ ውጭ ቢወጡ የሚከብዷችሁ ያልሆኑ? ሰው አጠገባችሁ እናንተ ታክሲ ላይ የሆነ ሰው አጠገባችሁ ኖሮ እናንተ እዚህ ጋር ሆናችሁ እየሄዳችሁ አሁን ሀሳቤን አጠገቤ ያለው ሰው ቢያውቀው ምን ይሰማዋል ብላችሁ ሰው ያኔ ምን እንደምታስቡ ቀን ሙሉ ምን እያሰባችሁ እንደምትሉ ያው ይሄ ሁሉ እንግዲህ ፍሩትፉል የሆነ ህይወት ሰክሰስፉል የሆነ ህይወት ከመኖር ጋር የተያያዘ ነው። ያኔ ስለ ህብረት፣ ስለ ማንነት፣ ስለ ሀገር፣ ስለ ሶሳይቲ ምንጨነቅ ሰው እንሆናለን ማለት ነው። እና እስኪ ሁላችሁም ራሳችሁን መርምሩና ወቢልሲ ዋት አእምሯችን ውስጥ እየተመላለሰ እንደሆነ ማንፈልገው ማንነት ሆነ እየተመላለሰ ያለው አፌክት ስለሚያደርገን በጊዜ ሂደት እንግራው፣ ነፃ እንሆን። ማንም ሰው ቢያየው የማይሳቀቅበት ህይወት እንኖር። ሁሉም ገመናዎች ያሳቅቃሉ ማለት አይደለም አይደል? ሁሉም ገመናዎች አያሳቅቁም። አንዳንድ ብቻህን ፕራይቬት ልታደርጋቸው የሚገቡ ጉዳዮች አሉ። እንደውም ወደ ውጭ የምታወጣቸው የሚያሳፍሩ አግባብ ያልሆኑ እነዛን አይደለም። ግን ኖርማሊ ሰው የሚያስበው በዕለት ተዕለት የሚያደርገው ነገር ከብዙሃኑ ሰው ያን ያክል ያፈነገጠ ይሆናል ተብሎ አይጠበቅም። ግን አይታችሁ ከሆነ ብዙዎቻችን ዊዳንት የሆነ መዝገባችን ተከፍቶ ፋይላችን ቢታይ በጣም ጎበዝ ተብለን የምንጠቀስ ልጆች ሰነፎች ነን። ያን ራሳችንን ብቻ ነው የምናውቀው፣ ሰው አያውቅም። ለሌላ ሰው ጎበዝ እንደምንሆን ለማሳየት ስለምንጠር ሊያውቁብን አይችሉም። በጣም ደግሞ ኢንቴሊጀንስ ናቸው ብሎ ውጭ ዓለም ያስባል። እኛ ግን ዊ ኖው አወር ድካም ምን አይነት ችግር እንዳለበት ራሳችን እናውቃለን። እና እንደዚህ አይነት ነገሮች ይሄ እነዚህን ነገሮች አስቦ ወደ መሬት ማምጣት ከዚያ ለማሻሻል መስራት ራስን ማወቂያ መንገድ ነው ብዬ ስላሰብኩ ነው ይህንን ፖይንት ያነሳሁት። ቻው።